بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن ما بعد فالسلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته እዚሁ እንደሰበሰበን ነገም ጀነት ውስጥ በዚህ ሁኔታ የምንሰበሰብ አላህ ያድርገን። መዋቅሩ የአዲስ አበባ ወጣቶች ልጅ መዋቅር በዚህ አይነት ሁኔታ ተደራጅቶ ከስር እስከ ላይ ትላልቅ ፕሮግራሞችን አዘጋጅቶ ፕሮግራሞችን ካዘጋጀ በኋላ ደግሞ የእውቅና ፕሮግራም በዚህ አይነት ሁኔታ አዘጋጅቶ እርስ በርስ እውቅና ለመሰጣጣት ለመሸላለም መብቃታችን ትልቅ ነገር ነው። አልহামዱሊላህ ረብል ዓለሚን አልহামዱሊላህ በሉ። የትላንትናው ህልም የዛሬ እውነታ ነው። የዛሬው ህልም ደግሞ የነገ ምን ይሆናል? እውነታ ይሆናል። ዛሬ እዚህ እንደተሸላለም ነው ዛሬ ፕሮግራም አሳክተን ጥሩ ደረጃ ላይ እንደደረስነው ነገ ደግሞ ከዚህ በላይ ትልቅ ቦታና ትልቅ ደረጃ ላይ መድረስ የምንችል ምልክቱን ነው የሚያሳየውና የዛሬው የምናልማቸው ህልሞች የነገ እውነታዎች ይሆናሉ በኢዝኒላህ ተዓላ። በዚህ አይነት ሁኔታ መደራጀቱ በጣም ጥሩ ነው። አልহামዱሊላህ አላህ ይጨምርላችሁ። ደስ ብሎኛል። ወጣት ሲደራጅ ሁሌ ለሀገርም ለወገንም ለህዝብም ለዲንም ወሳኝ ነው፣ መሰረታዊ ነው። በተለይ እንደ ዲን ደግሞ ከተነሳ ስለ ወጣት ለእናንተ የምንነገር ነገር አይደለም። ሙሉ ሱራ ከ114 ምዕራፍ ውስጥ አንዱ በወጣት ሱረቱል ካህፍ በአጠቃላይ ስለ ወጣት ነው የሚያወራው። ስለ ወጣት በስም ሳይቀር አላህ Subhanahu Wa Ta'ala ወጣትነትን ፊትየቱን በማለትም ገልጿል። ገድላቸው ታሪካቸው ተቆጥሮ አያልቅም። ለምንድን ነው ከተባለ الشباب هم سفراء الإسلام ወጣቶች የዲን الإسلام አምባሳደሮች ናቸው። وحملة رايته የኢስላም ባንዲራ ተሸካሚዎች ወጣቶች ናቸው። وقائد جيوشه የጦር መሪዎቹም ወጣቶች ናቸው። هم عنوان تقدم الأمم وسر نهضتها የአንድ ማህበረሰብ ጥንካሬ የአንድ ማህበረሰብ እድገት የአንድ ማህበረሰብ አንድነት ምስጢሩ ወጣት ጋር ነው ያለውና ወጣት ሲደራጅ ወጣት ሲደማመጥ ወጣት ለሆነ ዓላማ ሲነሳ ፊውቸር ብራይት እንደሆነ ያሳያል። የሚቀጥለው ጄኔሬሽንና ትውልድ ተስፋ እንዳለው ያሳያል። በዚህ አይነት ሁኔታ ስንሆን ነጊያችን ተስፋ እንዳለን የሚያሳይ ነው። አላህ ይጨምርልን። አላህ ከዚህ በላይ የምንሰራ ሰዎች አላህ አድርገን። ስለ መደራጀት ብዙ ጊዜ አውርተናል። ረጅም ዓመታት ተወርቷል። ለዚህም ደግሞ ብዙም ትግል ተደርጓል። ብዙም መስዋዕትም ተከፍሏል። አሁን ወደኛ መጥቷል። ሜዳው ተሰጥቶናል። ወቁል ኢዕመሉ ፈሰየረ አላሁ ዐመለኩም ወረሱሉሁ ወልሙእሚኑን ወሰቱረዱነ ኢላ ዓሊሚል ገይቢ ወሸሃዳ። አሁን በእኛ ላይ ያለው መስራት ብቻ ነው። ወቁል ኢዕመሉ ፈሰየረ አላሁ ዐመለኩም ወረሱሉሁ ረጅም ዓመታት ረጅም ጊዜ ስለ የመደራጀት መብት ይሰጠን ስንል ነበር። ነፃነታችን ልንነፈግ አይገባም ብለን ነበር። ከመንግስት ከደህንነት ከምን ጣልቃ ገብነት ውጪ በነፃ ሜዳ ላይ በመስጊዳችን እንደራጅ ብለን ብዙ ትግል አድርገናል። ወጣቱ ብዙ ትግል አድርጓል። መስዋዕት ከፍሏል። እልህ አስጨራሽ ትግል አድርጓል። በአላህ ፍቃድም አሸንፏል። ነገም ዛሬም አሸናፊዎች ነን ቢኢዝኒላህ ተዓላ። ያንን ፍላጎታችንን ትግላችንን በአላህ Subhanahu Wa Ta'ala ፍቃድና በአላህ Subhanahu Wa Ta'ala እገዛ ድጋፍ ዛሬ እዚህ ቦታ ደርሰን ሜዳ ወደኛ ኳሱም ለኛ ሲሰጠን ደግሞ የበለጠ መስራት ይኖርብናል። የበለጠ መጠናከር ይኖርብናል። አሁን ሜዳው የሥራ ጊዜ ነው። የትግል ጊዜ ብቻ ሳይሆን የሥራም ጊዜ ወቁል ኢዕመሉ አክቹዋሊ ትግሉ ስራም የትግሉ አንድ አካል ነው። የመደበኛ ስራ የመደራጀት ስራ ከሁሉም ጊዜ በላይ ያስፈልገናል። ወቁል ኢዕመሉ ፈሰየረ አላሁ ዐመለኩም ስሩ አለ አላህ Subhanahu Wa Ta'ala። ስሩ ጊዜው የሥራ ሰዓት ነው። የሥራ ጊዜ ነው። ስሩ ፈሰየረ አላሁ ዐመለኩም ወረሱሉሁ አላህም ስራችሁን ያያል፣ መልእክተኛውም ያያል፣ ሙእሚኖችም ያያሉ። ወሰቱረዱነ ኢላ ዓሊሚል ገይቢ ወሸሃዳ። ስለዚህ አሁን የወሬ ሰዓት ሳይሆን ምንዘናጋበት ሳይሆን የሥራ ጊዜ ነው። ሜዳ ወደኛ መጥቷል። እንዴት እንደምንሰራ ማሳየት በእኛ ላይ ይጠበቅብናል። አሳ ረብኩም አን ዩህሊከ ዐዱወኩም
ويستخلفكم في الأرض فينظر كيف تعملون عسى ربكم أن يهلك عدوكم الله يكجلال ጠላቶቻችሁን ሊያጠፋ ይከጀላል አላህ ብዙ ጠላቶቻችን አጥፍቷል ብዙ እንኳን መደራጀት ሙስሊሙን እንዳንኖር ያን ሁሉ ረጅም ብዙ መቶ ዓመታት ሲታገሉ የነበሩትን አጥፍቷቸዋል عسى ربكم أن يهلك عدوكم ويستخلفكم في الأرض በዚህ ምድር ላይ ደግሞ እናንተን ምትክ ያረጋቸዋል አድርጎናል ምትክ فينظر كيف تعملون ምን እንደምትሰሩ ግን አላህ ያያል ገብቷቸዋል ጠላቶቻችሁን አጥፍቶ ምድር ላይ እናንተን ምትክ አድርጎ አመቻችቶላችሁ فينظر كيف تعملون እንዴት እንደምትሰሩ ግን ያያል አላህ ያየን ነው ማለት ነው አሁን የምኞት ጊዜ አልፏል የሥራ ጊዜ ነው አላህ የሥራ ሰዎች አላህ ያድርገን አሁንም የሥራ ምልክት ተጀምሯል ለዚህ ወጣቱ በሁሉም አካባቢ ተደራጅቷል በተለይ ደግሞ የአዲስ አበባ ወጣት ሊግ የአዲስ አበባ ሙስሊም ወጣት ሊግ በዚህ አይነት ሁኔታ መደራጀቱ የነገ ትልቅ ተስፋ የሚያሳይ ስለሆነ ትልቅ ድርብ ኃላፊነት በእናንተ ላይ እንዳለ ያሳያል ይሄንን ደግሞ ውብ የሚያደርገው የሚያሳምረው ደግሞ በፌደራል ደረጃ እንዳጠቃላይ እንደ ሀገራችን ሁላችሁም እንደምታውቁት የኢትዮጵያ ሙስሊም ወጣት ካውንስል በቅርብ ጊዜ ተደራጅቷል ይሄ ካውንስል የተደራጀው ወጣቱን ከመስጊድ ጀምሮ እስከ ላይ ያሉትን ወጣቶችን ለማደራጀት ነው ይሄ ወጣት ለማደራጀት ኃላፊነት ሲሰጠው ቀድሞ የተደራጀውን ወጣትን የበለጠ ተደራጅቶ የበለጠ አቅም አግኝቶ የበለጠ በመዋቅርም በባጀትም በሰው ኃይልም የበለጠ ተጠናክሮ ፕላኑን እቅዱን የበለጠ እንዲሰራ ሊደግፍ ነው የመጣው ማለት ነው ካውንስሉ የነበረውን ሊያጠናክር ክፍተቶችን ደግሞ ያሉበት ቦታ ክፍተቶች ካሉ ክፍተቶችን ደግሞ ለማስተካከል አዲስ አበባ ላይ ብቻ ሳይሆን ከዚህ ወጥተን ሙሉ ሀገሪቷ ላይ ያሉ ወጣቶችን በአንድ ጥላ ስር ለማሰባሰብ በአንድ ጥላ ስር ለማሰለፍ ለምን ዲን الاسلام እንኳን በአንድ አካባቢ በአንድ ሀገር ያለን ይቅርና ሙሉ ዓለም ላይ ያሉ ሙስሊሞችን አንድ የሚያደርግ ዲን ነው ካለምንም ዘር ልዩነት ካለምንም መዛብ አስተሳሰብ ልዩነት አንድነታችን የበለጠ አጠናክረን ለዲናችን እንድንሰራ እንድንለፋ እንድንታገል ዲኑ ያዛል አንድ ሀገር ላይ ያለን ደግሞ የበለጠ ዲኑ ያዘናል ለዚህ በሰሜን በደቡብ በምስራቅ በምዕራብ ያሉ ወንድሞች አንድ ላይ አድርገን ሰብሰብ አድርገን በአንድ ጥላ ስር አደራጅተን የበለጠ አንድነታችን ተጠናክረው ለሀገራችንም ሰላም እድገት ለዲናችንም እድገት ለህዝባችንም በአጠቃላይ ለሀገራችንም አንድነት አለኝታ ሊሆን የሚችል ወጣትን በአንድ ጥላ ስር ማሰባሰብ ይኖርብናል ብለን እየተንቀሳቀስን ነው ሙሉ ሀገሪቷ ላይ ሙሉ 20 አካባቢ ቦታ መርጠን በሙሉ ክልል በተጨማሪም ኦሮሚያ ላይ ተጨማሪ ቦታ አማራ ክልል ላይ ተጨማሪ ቦታ ክልሉ ሰፊ ስለሆነ ሁሉንም ሀገር ለማዳረስ ፕሮግራም ጀምረን በሚዲያ ስትከታተሉ እንደነበራችሁ 7 ቦታ አይደናል የቀሩትን 13 ቦታ እንሄዳለን ዋና ሰንተራችን ደግሞ አዲስ አበባን ሰንተር አድርገን ስለምንሄድ ከናንተ ጋር በመሆን ከአዲስ አበባ ወጣት ሊግ ጋር በመሆን የበለጠ የኢትዮጵያ ሙስሊም ወጣቶችን ወደፊት ለማሻገር አንድ እርምጃ እንዲራመዱ ለማድረግ መስመር ተጀምሮ እንቅስቃሴ ላይ ነን ያለነው ይሄንን ሙሉ የካውንስሉንም ያለውንም አላማውንም ሚሽኑንም ራእዩንም በየጊዜው በደንብ በስፋት ኢንሻአላህ እንነጋገራለን እኛ ከአዲስ አበባ ሳይሆን የጀመርነው ከክፍለ ሀገር ነው ለምን ሩቅ ሀገር መሄድ ነበረብን ሲዳማ ክልል ሄድን ደቡብ ክልል ሄድን እዛ ያሉት አርባ ምንጭ ወንድሞችን አየን ባህር ዳር ላይ ያሉ ወንድሞችን አለን ወለጋ ላይ ያሉ ወንድሞቻችን በምን አይነት ሁኔታ ነው ያሉት ብለን ስልጠና መስጠት ብቻ ሳይሆን ያሉበትን አህዋል ሁኔታን ጥናት አደረግን አዲስ አበባ እየኖርንበትም ስለሆነ በተወሰነ ደረጃ አንዳንድ ኢንፎርሜሽን ይኖሩናል ርቆ ያሉትን በምን አይነት ሁኔታ እንዳሉ ለማጣት ለማወቅ አሰስ ለማድረግ ነበር የቀሩትም እንሄዳለን ይሄን ሁሉ ሰብሰብ አድርገን ግን ወደዚህ መተን ትልቁና ዋነኛ እንጥላቅ መነሻ ብናደርገው ከዚሁ ከአዲስ አበባ ነው ስንነሳ ግን ከተደራጀው ከወጣቱ ሊግ ነው የምንሰራው በኢዝኒላህ ተዓላ የራሳችን አካል ስለሆነ ማለት ነው የወጣቱ ሊግ ማለት ኢትዮጵያ ሙስሊም ወጣት ካውንስል አባልና አካል ነው አንድ አካል ነን ማለት ነው ይሄን እንቅስቃሴ ለማድረግ ብዙ ልፋቶች እየተለፉ ነው በኢዝኒላህ ተዓላ በአላህ ፍቃድ እናሳካዋለን ካሁን በኋላ ማልቀስ
መብታችንን ሁሌ ልመና አይደለም ወማ ነይሉ المطالب بالتمني ولكن تؤخذ الدنيا غلابا አህመድ ሸውቂ ኢማሙ ሹዓራ ምን ይላል ያዙልኝ ወጣቶች ወማ ነይሉ المطالب بالتمني ምትፈልገውን መብትህን በምኞት ልታገኝ አትችልም ይላል በምኞት መብት አይገኝም በምኞት ፍላጎት አይሳካም ولكن تؤخذ الدنيا غلابا ዱንያ የሚወሰደው መብትን ልታስከብር የምትችለው በስራ በልፋት በትጋት ነው ታግለ ለፍተ ሰርተ እንጂ አልቅሰ አይደለም የምታገኘው ልፋት ይፈልጋል ስራ ይፈልጋል መንጀድ ወጀድ የለፋ ሰው የታገለ ሰው ያገኛል ለመልፋት ለመታገል ደግሞ አንድነት በዳያት ያስፈልጋል ለዚህ ነው ድርጅቶች ማህበራቶችና እንደዚሁም ደግሞ ካውንስሉም ሊጉም መደራጀት የተፈለገው ለዚህ ነው ጥሩ ነገር ደግሞ ዛሬ መጅልስ ላይ ያሉ አባቶቻችን እንድንሰራ ከኛ በላይ እንድንለፋ እንድንታገል ፍቃድ መስጠት ብቻ ሳይሆን ቀማታ እየጠየቁ ምን ፈልጎን ሁሉ እያደረጉልን ነው እንደ አዲስ አበባ ከወሰድን ሼኻችን ሼህ ሱልጣን ያው በእድሜው እንኳን ነጭ እንኳን ቢያበቅሉ ልባቸው ግን የወጣት ልብ ነው የያዙት ምታቋቸው ነው ሼህ ሱልጣን አባታችን ሼኻችን ሼክ ሀጂ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት والله ቀን ማታ ወጣት መደራጀት አለበት እያሉ እየተከታተሉ ነው እኛ ከምን ደውልላቸው የበለጠ እየደወሉልን ነው ክፍተቱን አይተው መደራጀቱ አስፈላጊ መሆኑን አምነውበት ነው ያደራጁት በባጀትም እያገዙ ነው በመዋቅር እያገዙ ነው ሽፋንም እየሆኑ ነው በዚህ ሜዳ ላይ ታዲያ መስራት በእኛ ላይ ነው ያለው ዝግጁ ነን ኢንሻአላህ ሙስተዒዲን ነን እጅ ለእጅ ተያይዘን ለመስራት ዝግጁ ነን ሙስተዒዲን ነን ቢኢዝኒላህ ይሄን የምንሰራው ለማብቻ ለአላህ ብለን ነው የምንሰራው የግል ጥቅም የግል ፍላጎት የለም ወጣቱ ጋርም በብዛት የለም ወጣቱ መስዋዕት ይከፍላል እንጂ የሚያገኘው ገንዘብ የለም ወጣት ስልጣን የሚፈልግ ወጣት አለ የለም እኮ ወጣት የሚፈልገው ደሙን አፍሶ ገንዘቡን አውጥቶ ጊዜውን መስዋዕት ከፍሎ ዲኑን ማስከበር ነው የሚፈልገው ከዚህ ውጪ የሚፈልጉ ነገር አለ እንዴ የለም ዲኑ ድሮም የቆመው በወጣት ነው ዛሬም የሚቆመው በወጣት ነው ነገ የሚቆመው በወጣት ነው ይሄን ወጣት ወደ ሀደፍ ወደ ግብ ለመውሰድ ደግሞ ማደራጀት ግዴታ ነው ብለን ነው በዚህ ሁኔታ እየተንቀሳቀስን ያለነው ኢንሻአላህ ተዓላ አንድ ላይ ሆነን እንሄዳለን ይሄን የበለጠ ለማሳመር በሚያዝያ 26 ሜይ 4 በሚያዝያ 26 በሚሊኒየም አዳራሽ የኢትዮጵያ ሙስሊም ወጣቶች ካውንስል ምስረታ ባህልን ለማበሰር ተዘጋጅተናል ቢኢዝኒላህ ተዓላ ጊዜው አጭር ቢሆንም ከፍ ባለ ሁኔታ በኢትዮጵያ ላይ ታይቶ ባልታወቀ ሁኔታ ከሙሉ ክልል ወጣቶችን በማድረግ በአላህ ፍቃድ ይሄንን ምስረታችሁን ለማበሰር ፕሮግራም ይዘን ሚሊኒየም አዳራሹን አስፈቅደን መጀመሪያ ከአዲስ አበባ ሙስሊም ወጣቶች ሊግ ጋር ተወያይተን ይሄ የጋራ ፕሮግራም ስለሆነ አብረን ለማሳካት መልእክት አሳልፈናል ለታላቁ አባታችን ለሼክ ሱልጣንም ከሳቸው ጋር ሹራ አድርገን እርሳቸው ያሳልፉልናል ፕሮግራሙ ላይ እምር ድምቅ አድርገው አለን እኛ ኢትዮጵያ ሙስሊም ወጣቶች ብለን ከፍ ብለን ለመናገርና ፕሮግራም ላይ ለማድመቅ ዝግጁ ነን ኢንሻአላህ ዝግጁ ነን ቢኢዝኒላህ ስለዚህ አመራሮቻችሁ ጋር ተነጋግረና እነሱ በሚያሳልፉበት መስመር ለራሳችንም አዲስ አበባ ላይ ያሉ መሳጅዶችንና ጀማዓዎችንም ነቅነቅ አድርገን በ26 ሚሊዮን ላይ እንገናኛለን ቢኢዝኒላህ ተዓላ አላህ ይዛሰው አላህ ይበለን ኢማኑንም ኢኽላሱንም አላህ ይስጠን ምን ፈልገውን ነገር በህይወት ይያለን የምናሳካ አላህ አድርገን ተሳክቶልን ሰርተን ለምቀጥለው ትውልድና ጄኔሬሽን ጥሩ መደላደል አዘጋጅተን የምንሄድ ሰዎች አላህ አድርገን እልቅሻን ልመናን ክስን በራሳችን ላይ አቁመን ለምቀጥለው ትውልድና ጄኔሬሽን ከፍታን የበላይነትን እድገትን አንድነትን ከራስ አልፎ ለአፍሪካ ለዓለም ሞዴል የሚሆን የሙስሊም ወጣት ቢኢዝኒላህ ተዓላ አውጥተን ወደ አኺራ የምንሄድ ሰዎች አላህ አድርገን በሰማነው የምንጠቀም አላህ አድርገን ወላሁ አዕለም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ